አረጉድ ሄርሜላና ዳኒ እንግዲህ በጣም የሚገርም ጉድ ውስጥ ነው የገቡት ማለት ነው። ትላንትና እንደሚታወቀው ዳኒ የአብርሽን የአንገት ሐብል በግድ ማለት ነው አውልቅና አስቀምጥ ሩታ አስጠንቁላባሃለች በዚህ ነው መተት ያሰራችብኝ ሲሉት አብርሽ እንግዲህ አልፈልግም ይሄን ነገር አላወልቅም እኔ አልፈልግም ብሎ ተናግሮ ነበር ማለት ነው። እንግዲህ እንደምንም ብለው በግድም አድርገው አሰልቀውታል ማለት ነው። የአንገት ሐብሉን አብርሽም እንግዲህ አውልቆ ሰጣቸው ማለት ነው። እንግዲህ ዳኒና ሄርሜላ ደግሞ ምን ያደርጋሉ? የአንገት ሐብሉን እንግዲህ ዛሬ ሽጠውታል ማለት ነው። ሽጠው እንግዲህ ገንዘቡን በልተዋል። ሩታ መተት አርጋባለች ብሎ ተቀብሎት እሱ ሲሰጣቸው ደግሞ እነሱ ሽጠውት ገንዘቡን ወስደው በልተውበታል ማለት ነው። በጣም የሚገርም ነገር ነው። በተለይ ደግሞ የዳኒ ነው ማለት ነው። በፊት ከሩትዬ ጋር ነበረ አብሮ የሚሰራው ነገር ግን አሁን ወደ ሄርሜላ ተመልሷል ማለት ነው። ለምን እንደሆነ እንግዲህ እኛም አልገባንም። በፊት እንግዲህ ከሩትዬ ጋር ነበር አብሮ ነበሩ የሚሰሩት። ነገር ግን አሁን ወደ ሄርሜላ ተመልሶ እንግዲህ ዳኒም ሌባ ሆኗል ማለት ነው። ሰርቀው እንግዲህ ይኸው እንደምታዩት ወርቁን ሽጠውት በጣም በሚገርም ሁኔታ ማለት ነው። ወርቁን ሽጠውት የአብርሽ ወርቅ ብሩን ተከፋፍሏል ሄርሜላና ዳኒ ማለት ነው። እንግዲህ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ውድና እንቁ የሆናችሁ ፋሚሊዎቼ በጣም ነው የምወዳችሁ። ሰብስክራይብ ማድረግ እንዳትረሱ።